ቢዚ ነኝ። እንደተለመደው አላርሜ ከጠዋቱ 12 ሰዓት ተኩል ሲል ጠራ። እንደምንም ብዬ ስልኬን ጸጥ አደረኳት። ከዛ ለመነሳት እንደመሞከር አልኩና መልሼ ትራሴን ደገፍ አልኩ። ለካ ሳላውቀው ሸለብ አድርጎኛል። መልሳ ያቺው የመዝሙር ጥሪ ደቂቃዋን ጠብቃ ነጋልኝ ደግሞ ላመስግነው አለች። ለመንቃት ታግዬ አይኔን ገለጥኩ። ወይ ጉድ! ሰው በሰላም ተኝቶ አድሮ ምን የሚሉት ድካም ነው ብዬ እንደ ልማዴ አዲስን ነገር ፍለጋ ስልኬን ሳብ አደረኩና ወሬ ከማያልቅበት ፌስቡክ ገባው። እከሊት ቀለበት አስራ የፌስቡክ መንደሩ ቀውጢ ሆኗል። እኔም መደሰቴን ለማሳወቅ አስተያየትን ጽፌ አለፍኩ። እከሌ ደግሞ ባገባ በአመቱ ተለያይቶ ሚስቴ ጉድ ሰራችኝ ብሎ ለጥፎ ምን አረገች፣ ምን ተፈጠረ፣ ምን ሆናችሁ ነው የመሳሰሉ ጥያቄዎች ፌስቡኩ ላይ ይራወጣሉ። በዚህ ደግሞ መደንገጤን ለማሳየት አንድ ስሜት ገላጭ ምስል ነክቼ አለፍኩ። ሌላኛው የፌስቡክ ጓደኛችን ደግሞ የሚያምር መኪና ገዝቶ ፖስቷል። እንዴት ዝም ይባላል? የኔ መሰለ መኪና ገዝቶ ብዬ ላይክ ማድረግ ቀጠለ። እከሊት ደግሞ ወልዳ የፌስቡክ ገጾች ሁሉ በልጅ ፎቶዎች አሸብርቀዋል። ውይ ልጅ አይቶም አይታለፍም ብዬ አስተያየት ሰጥቼ ማለፍ። ዝቅ ስል ደግሞ ጥቁር ፕሮፋይል ያደረጉ ሰዎች መደዳውን አስተያየት ይሰጣጣሉ። ምንድነው ደግሞ ብዬ ወረድ ስል እከሌ ሞቷል። በጣም ደነገጥኩ። በስማ በቀደም እኮ መዝሙር እየዘመረ ፖስት አድርጎ ነበር። ወይ ጉድ! ምን አገኘው በጌታ! አይ ያሳዝናል። አልጋዬ ላይ ሆኜ በስልኬ ስንቱን ሀዘንና ደስታ ደረስኩት መሰላችሁ። መቼስ የፌስቡክ ነገር አያልቅም። ይብቃኝ ስል ታዲያ ከአልጋዬ ልነሳ እንዳይመስላችሁ። ፌስቡኩን ማለቴ ነው። ቢዚ ስለሆንኩና ሰዓትም ስለማይበቃኝ ወደ ቲክቶክ መንደር ገባሁላችሁ። ወይ ጉድ! ቲክቶክማ ተውኝ። ቲክቶክ ጉድ አይደል እንዴ? እሱማ መቼ እንደ ፎቶ ታይቶስ ዞር ይባልና አንዱን ቪዲዮ አይቼ ወደ ሌላውን አይቼ ወደ ቀጣይ፣ በአንዱ ቪዲዮ ስስቅ በአንዱ ሳዝን፣ በሌላኛው ስናደድ በሌላኛው ስገረም፣ አንዴ ስመለስ አንዴ ሳሳልፍ አንዴ ስመልስ፣ ምን ልበላችሁ አሻራዬ እስኪጠፋ ድረስ በሉት። ቢሮ ፊርማዬ በአሻራ ነው። አሻራዬስ እስከ ዛሬ አለመጥፋቱ። ድንገት ሰዓቴን ሳየው 1 ሰዓት ተኩል ይላል። በስመ አብ! አላርሜን ውሃ በላው። አንዳንዴ አላርሜ የምሞላበት ትርጉሙ ራሱ አይገባኝም ብዬ ተነሳው። ሰዓቴም ስለረፈደ ቁርሴንና ምሳይን እንደ ነገሩ አብስዬ ተጣጥቤ ወጣሁ። በጠዋት እንደወጣ ሰው ትራንስፖርት ለመያዝ የተሰለፍኩበትን የሰልፍ ርዝመት እያየው ማማረር ጀመርኩ። ወይ ፈጣሪ! ከዚህ የሰልፍ ህይወት መቼ ይሆን የምትገላግለኝ? አሁን ሰለቸኝ። ስንቱ መኪናውን እያሽከረከረ በፊት ያልፋል፣ እኔ ደግሞ ሀሳብ እያሽከረከርኩ በሰው ፊት አልፋለሁ። በዚህ ብስጭቴ መሃል ሆኜ ጠዋት መኪና ገዛው ብሎ ፖስት ያደረገው የፌስቡክ ጓደኛችን ትዝ አለኝ። ምን ይሆን እኔስ ሆነልኝ ብዬ ፌስቡክ ላይ ፖስት የማደርገው? የሌሉኝ ነገሮች እያሰብኩ በሀሳብ ጥፍት አልኩ። ቀጠለ። ሀሳብ አያልቅ። ጠዋት ዘና ብዬ ፌስቡኩና ቲክቶኩ ላይ ያየኋቸው ወሬዎች ሁሉ ይመጡብኝ ጀመር። እከሌ ግን ምን ሆኖ ነው የሞተው? ደህና እኮ ነበር። አየምድር ኑሮ ዘንድሮ ሳለም ማለት ከንቱ ሆነ። እሺ አዲሱስ ሙሽራ ያንን የመሰለ ሰርግ ሰርጎ በአመቱ የፈታው ምን ቢገጥመው ነው? ብቻ መተው ነው። በቆምኩበት ብዙ ነገር እያሰላሰልኩ ሰልፉም ደረሰኝና ታክሲ ውስጥ ገባ። የማልመልሰውን ጥያቄ ስጠይቅ፣ የማይመለከተኝን ሳወጣ ሳወርድ፣ ስሜቴ አንዴ ላይ አንዴ ታች ሲወጣና ሲወርድ፣ አይምሮዬን ቢዚ እንዳደረኩት ከስራ ቦታ የደረስኩ። ሰላም እንዴት አደራችሁ ብዬ ከቲክቶክ እና ከፌስቡክ የተረፈችውን የጣቴን አሻራ ፈርሜባት ወደ ቢሮ የገባው።
እንደተለመደው ስራ ቦታዬ ላይ ስራዬን ስሰራ አሳለፍኩ። ምሳ ሰዓትም ደረሰና ቢሮ ካሉ ጓደኞቼ ጋር ምሳዬን በላሁ። በቀረችው የምሳ ሰዓቴ ደግሞ ልረፍ አልኩና ዩቲዩቡን ከፈት ሳደርገው አለኝ የሚለውን ሁሉ ዝርግፍ አደረገው። ብትፈልጊ ዘፈን፣ ብትፈልጊ መዝሙር፣ ካልፈለግሽ ድራማ፣ ከፈለግሽም ዜና፣ እማራለሁ ካልሽ ትምህርት፣ ስብከትን በምርጫሽ፣ ፖለቲካም አለ የሀገር ውስጥ የውጭ እያለ አማረጠኝ። ያው ምሳ ሰዓት እረፍት ማይደል ብዬ የቀረችውን ሰዓቴን ዘና ለማለት ቀልድ ነገሮች ሳይቆየው ከዛ የምሳ ሰዓቴም ስላበቃ ወደ ስራ የተመለስኩ። ከሰዓት በኋላ በጋራ የሚሰሩ ስራዎች ስለነበሩ በጣም ቢዚ ሆኜ አሳለፍኩኝ። ሰዓቱንም ሳላውቀው 11 ሰዓት ተኩል ሆነ። ከስራ በኋላ ከጓደኞቼ ጋር ቀጠሮ ስለነበረኝ ተቻኩዬ ከቢሮ የወጣው እናላችሁ ጓደኞቼንም አገኘኋቸው። ፊልም አየን፣ አወራን፣ ተጫወትን፣ ብቻ ዘና ብዬ ወደ ቤቴ ተመለስኩ። እቤቴ ስገባ በጣም ደክሞኝ ስለነበር ቀጥታ ወደ አልጋ ያመራው። ድካም በተጫጫነው ስሜት ውስጥ ሆኜ ካላየኋት የሚጨንቀኝን ስልኬን ሳብ አድርጌ ምን አዲስ አልኩኝ። ቢዚ ነኝ። እውነት ለመናገር ግን በየትኛውም ቦታ ላይ ሆነን ስልካችን አጠገባችን ከሌለና በየደቂቃው እያበራን የሆነ ነገር ከፍተን ካላየን ቅር የሚለን ስንቶቻችን እንሆን? እችን ጥያቄ ለእናንተ ልተዋት። እናማ አልጋዬ ላይ ሆኜ ያቺ ከድካም የተረፈችውን ጉልበቴን ስልኬ ላይ አጠፋኋት። አይኔ ሲደካክም እንዲያውም ለመግለጽ ስቸገር የት እንደወደቅኩ ሳላውቅ ነጋ። አላርሜ እንደለመደችው ነጋልኝ ደግሞ ላመስግነው፣ ምስጋናዬ ለጌታዬ ድረሰው፣ እስኪመሽ እስኪጨልም ድረስ ምስጋናዬ በዙፋኑ ይፍሰስ እያለች ትደጋግም ጀመር። የአላርም ጥሪ ሌላ፣ ህይወት ሌላ የሚል ነገር በጆሮዬ ሹክ አለኝ። ደነገጥኩ። በዓለም ተመቻችቼ ከኖርኩበት የህይወት ልምምድ መንገድ ውስጥ የሚያወጣ የእግዚአብሔር መንፈስ እንደመጣ ተሰማኝ። በቃ ለሁሉም ነገር ለካ ልክ አለው። እግዚአብሔር አምላክ የአላርም ጥሬን እንዳስተውል አድርጎ ወደ ቀደመው ፍቅር ሊመልሰኝ መጽሐፉን ሰጠኝ። በርከክ ካልኩኝ። የዓለም ሁሉ ጫጫታ ዝም አለ። ሰላም ተሰማኝ። ዞር ብዬ ኋላዬን እያየው ብዙ ነገሮችን አስተዋልኩ። እስቲ ዛሬ እግዚአብሔር እንዳስተውል ያደረገኝን እይታዎቼንና ስለ ራሴ ትክክል ያልሆነ ልምምዶችን ላውራችሁ፣ እናንተንም ልጠይቃችሁ። ስለ ዓለም እይታ። እቺ የምንኖርባት ዓለም ከመንፈሳዊ ዓለም ጋር እየተወዳደረች ጊዜንና ሀሳብን የምትቀማበት አዲስና አጓጊ ነገሮችን ለመፍጠር ሁልጊዜ ትተጋለች። ደጋሽ የደገሰውን ድግስ ሲበሉለት ደስ እንደሚለው እኔም የትጋቷና የድግሷ ውጤት ዋነኛ ተጠቃሚ ሰው እንደሆንኩ አሰብኩ። ለምን እንዲህ ያልሽ ብላችሁ ብትጠይቁኝ ውሎዬ ነው አላችኋለሁ። እስቲ አስቡት። ጠዋት ስነሳ ስልኬ፣ ነጋልኝ ደግሞ ላመስግነው ብላ ቀኔን በምስጋና እንድጀምረው ታስታውሰኛለች። እኔ ግን ከምስጋና ይልቅ የማስቀድመው አስታዋሿ ስልኬ ላይ ያሉትን ነገሮች ማየት ነው። ውሎዬን ደግሞ በስራ እንዲሁም ለመኖር የሚያስፈልጉ የስጋ ፍላጎቶችን ሳሟላና ቅድሚያ መስጠት አለብኝ ብዬ በማስባቸው ጉዳዮች ተይዤ አሳልፋለሁ። ከዛ ሳትሉኝም ከዛማ ለነፍሴ የሚሆን ነገር እንዳላስብ ጭንቅላቴ በቀን ውሎዬና አላስፈላጊ በሆኑ ነገሮች ተይዞ ሀሳቤ ዙሪያዬ የማየውና ኑሮ ሆኖ ያርፏል። ምሽቴን ደግሞ በድካም ወደ አልጋ ይሮጣለሁ። ለመንፈሳዊ ህይወቴ ሳይሆን አብዛኛውን ጊዜ ለዓለማዊ ህይወቴ ብዙ ጊዜን ስለሰጠው ምሽቱን ተኝቼ አድሬ እንኳን ጠዋት ስነሳ ተኝቶ እንዳደረ ሰው ሳይሆን ስራ ሲሰራ እንዳደረ ሰው ዝዬ እነሳለሁ። ታዲያ ወዳጆቼ የሁል ጊዜ ውሎዬ እንዲሆኑ መንፈሳዊ ነገርን አስጥሎ ለነፍሴ ምንም እንዳልጎደለበት ሰው ዓለም በየቀኑ የምትደግሳቸውን ድግሶች ላይ ታዳሚ ሆኖ ያቀረበቻቸውን ጊዜንና ጉልበትን የሚበሉ ነገሮችን በልቶና አጣጥሞ ተደስቶ መኖር አለ ትላላችሁ? እስቲ ልጠይቃችሁ። በቀን ውስጥ ነፃ ጊዜ ስናገኝ ቃል ለማንበብና ለመስማት ስንቶቻችን እንጓጓ ይሆን? ስንቶቻችን በቦርሳችን መጽሐፍ ቅዱስ አለን?
በቦርሳችን የለንም ብንል እንኳን በእርግጠኝነት ሁላችንም ስልክ ስንገዛ የምናደርገው አንድ ነገር ባናነበውም እንኳን አስፈላጊ እንደሆነ የምናውቀው የመጽሐፍ ቅዱስ ንባብ መተግበሪያ መጫን ነው። ታዲያ እውነት እየተጠቀምንበት ነው? ካልተጠቀምንበትስ ምክንያቱ ምንድን ነው? ለማንበብ ትንሽ ጊዜ ማጣት ወይስ ሌሎች ሕይወት የማይሆኑ ነገሮችን ማስበለጥ? እስቲ ራሳችንን እንጠይቅ። ለሁሉ ጊዜ አለው። መጽሐፍ ቅዱስ ሲናገር መክብብ 1 ላይ ከ8 ጀምሮ እንዲህ ይላል፣ ነገር ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይ በታች አዲስ ነገር የለም። ከፀሐይ በታች የተሰራውን ሥራ ሁሉ አየሁ፣ እነሆም ሁሉ ከንቱ ነው፣ ንፋስንም እንደመከተል ነው ይላል። አዲስ ያልሆነን ግን የሚመስል ነገርን ለማግኘት መሮጥ ከንቱነትና የማንይዘውን ንፋስ እንደመከተል እንደሆነ ቃሉ ይነግረናል። እግዚአብሔር አምላክ ብዙ ቀናቶችን በፊቴ ሰጥቶኝ እስከ ዛሬዋ ቀን ኖሬያለሁ። ነገር ግን የኖርኩባቸው ቀናቶችን ሳስብ ዕድሜን ለሰጠኝ ለእርሱ የሚገባውን ክብርና ጊዜ እየሰጠው ሳይሆን ከፀሐይ በታች ባለ ከንቱና አዲስ ባልሆነ ነገር ላይ ተደግፌ አዲስን ነገር በመፈለግ እንደኖርኩ ተረዳው። የእግዚአብሔር ቃልም ለመስራት ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው፣ ሁሉን ለማድረግ ጊዜ እንዳለው ይነግረናል። ጥያቄው በተሰጠን ዕድሜ ሁሉም በአግባቡና በሰዓቱ አድርገነዋል ወይ ነው። በሕይወት መንገዳችን ላይ ማለዳ ማለዳ አዲስና ታማኝነቱ ብዙ የሆነው አምላካችን ብቻ እንደሆነና ከሰማይ በታች ሁሉ ከንቱና ከንቱ መሆኑን ማስተዋል እድለኝነት ነው። ተደግፎ መንቃት። መዝሙር 3:5 ላይ እኔ ተኛው እንቅላፋሁም እግዚአብሔር ደግፎኛልና ነቃሁ ይላል። መለስ ብዬ አሰብኩት፣ መቼ ነበር ጠዋቴን ስነቃ በምስጋና የጀመርኩት? ውሎዬንስ አሳልፌ የሰጠሁት? ቆየሁ፣ በጣም ቆየሁ። በሰላም ማታ ተኝቶ ጠዋት መንቃት ያልቻለ፣ መተንፈስ ተቸግሮ የተጨነቀ፣ ያለ ሰው እርዳታ መቆም ያቃተው፣ መብላትና መጠጣት ከባድ የሆነበት፣ በሞትና በሕይወት ውስጥ ሆኖ ቀኑን የሚጠብቀው ስንቱን እናወራዋለን ወዳጆቼ። ቃሉ በድጋፍ እንጂ በችሎታዬ እንዳልቆምኩኝ እይታዬን አስተካክለልኝ። ሰው ማለት ከእግዚአብሔር እርዳታ ውጭ በራሱ መቆም የማይችል ተሰባሪ ሸንበቆ ነው። አስባችሁታል? እግዚአብሔር ስንት ቀናቶቻችንን ደግፎ እንዳነቃ በእግዚአብሔር ምሕረትና ደግነት ተገረምኩ። የዘመን ፍጻሜ። ዘመኑ ከፍቶ ወሬውና የምናየው ነገር ሁሉ የሚያስፈራ በሆነበት ዓለም መጽሐፍ ቅዱሳችን እንዲህ ይናገራል። በማርቆስ ወንጌል 13:8 ላይ ሕዝብ በሕዝብ ላይ መንግሥትን በመንግሥት ላይ ይነሳል፣ በልዩ ልዩ ስፍራ የምድር መናወጥ ይሆናል፣ ረሃብ ይሆናል። እነዚህ የምጣር መጀመሪያዎች ናቸው ይለናል። በምድራችን ላይ እንደምንሰማውና እንደምናየው በእንደዚህ ከተማ ውስጥ በጣለው ዝናብ ምክንያት በጎርፍ የሰው ሕይወት አለፈ። በጦርነት ምክንያት የብዙ ሺህ ሰዎች ሕይወት ተቀጠፈ። በሀገራችን በዚህ ክልል ውስጥ ወረርሽኝ ተነሳ፣ አውሎ ንፋስ ተነሳ፣ የመሬት መንቀጥቀጥ አደጋ፣ የእሳት አደጋ፣ የመኪና አደጋ፣ ወንድ ከወንድ ሴት ከሴት ተጋባ፣ ቤተ ክርስቲያን ተቃጠለ፣ ወንድም ወንድሙን ገደለ፣ አባት ልጁን ደፈረ። ወሬ ሁሉ የሚያስፈራ ከመሆኑም አልፎ ይህ ሁሉ መከራ የምጣር ማብቂያ ሳይሆን መጀመሪያ ነው ይለናል። ታዲያ ነገር ሁሉ ግልጥልጥ ብሎ የዘመን መገባደጃ ጅማሬ መንገድ ላይ መሆናችንን በሚያሳይበት በዚህ ክፉ ጊዜ መሸሸጊያና ማምለጫ የሚሆንን ከታላቅ ፍቅሩ የተነሳ አንድያ ልጁን በቀራንዮ መስቀል ላይ አሳልፎ የሰጠን፣ ከዛም አልፎ በኃጢአታችን ምክንያት ባሪያዎቹ መሆን ሲገባን እርሱ ግን አባ አባት ብለን የምንጮህበትን የልጅነት ስልጣንን የሰጠን፣ ከየትኛውም የከበደን ሸክም ሊያሳርፈን ዕለት ዕለት የምህረት እጁን ዘርግቶ የሚጠብቀን እግዚአብሔር አባታችን ነው። እና ወዳጆቼ ይህንን የተወደድንበትን መወደድ አውቀን የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ፣ ደስ አያሰኙም የምትላቸውም ዓመታት ሳይደርሱ እንደሚለው ቃሉ
በመዘናጋትና በቸልተኝነት የሚበልጠውን የእግዚአብሔርን ፍቅር ወደ ጎን አድርገን ቅድሚያ ሰጥተን ያስበለጥነውን ነገር ቆም ብለን አስበን የከፋው ጊዜ ሳይመጣ በሕይወታችን ላይ አንደኛ የሆነውን አምላካችንን እያስቀደምን የምንኖርበት ሕይወት የምንበረከክበትን ጉልበት እንዲሰጠንና ጸጋው እንዲረዳን እየለመንኩ አበቃው። ተባረኩልኝ። ሁሉ የሚያስፈራ የሚሆኑ በምድር ዙሪያ እየገባ ሲሄድ ጊዜው መሸሸጊያ ኢየሱስ ነው።